አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዲሁም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ከክፉ ነገር አላህ ይጠብቃችሁ ይጠብቀን። እንዴት ናችሁ? ደህና ናችሁ? ያው እንግዲህ ቪዲዮ ትንሽ ከሰራሁ ቆየት ብያለሁ። ለማንኛውም እንግዲህ ዛሬ በተመቸኝ አጋጣሚ ትንሽ አዲስ ነገር ስላለ በሱ ላይ እንደው እስኪ የሆነ ሀሳብ ስላለኝ ሀሳቤን ለመግለጽ ነው እና የመጣሁት። እንግዲህ እናንተ እንደምታውቁት ለብዙ ጊዜ ማለት ነው በሶሻል ሚዲያ ላይ የምናውቃት ዴዚ እናቷን በሞት አጣለች። እንግዲህ ምንም ማድረግ አይቻልም ብቻ እና እንግዲህ ያው ምንም ቢሆን እናት ምንም ቢሆን እናት መተኪያ የላትም። እናት ያው አንድ እናት ናት፣ በገንዘብ አትገዛም። እና ትንሽ የሚደብረው ነገር ምን አለ መሰላችሁ? ያው እንደተጣሉ እንደተኳረፉ ነው እንግዲህ እንደተለያዩ ነው የሞተችው። በጣም ከባድ ነው ከምር፣ የማይቻል ነገር ነው፣ የማይቻል ጸጸት ነው፣ የማይቻል ነገር ነው። ግን ይሁን ሆነ ከሆነ በኋላ ደግሞ ምንም ማድረግ አይቻልም። እንግዲህ ልጅቱ ጥንካሬ ይስጣት። እንደኔ ልቧን እያጠንክረው ነው የምለው። ሌላ ምንም የምለው ነገር የለኝም። ይሄ ነገር በጣም ከባድ ነው። እንዲሁም በስደት ያለን እህት ወንድሞቼ ከዚህ ትምህርት ልንወስድ ይገባል። አው ተጎጅነን፣ አው አንስማማም፣ አው ባልሆነ ነገር እንነጋገራለን፣ አንግባባም። ግን ያኔ ባትኳረፉና ለአንደኛ ባትዘጋጉ ጥሩ ነው። ለምን እኛ ሰው ነን እና መቼ እንደምንሞት አናውቅም። አሁን እቺ ልጅ በጣም ትጸጸታለች። እውነት ለመናገር በጣም ነው የምትጸጸተው። ለምን እንግዲህ እናትዬቱ ምንም ያደረገቻት ነገር የለም ብዬም አልደመድምም። ሊኖር ይችላል እንደ እናትነት ልጇ፣ ማንኛውም ሰው ልጁ እንዳይባልግበት፣ ልጁ ከሰው በታች እንዳይሆንበት የሚናገረው ንግግር አለ እና አልተግባቡም በሰዓቱም። እሷም አሻፈረኛለች። አሻፈረኝ ብላ እሷም ደግሞ ያው ታውቃላችሁ አፈቀረች፣ ወደደች፣ ሄደ፣ የተገናኘች፣ ከመገናኘቷ ማረገዘ ምናምን። እንግዲህ ያ የእሷ ጉዳይ ነው፣ የኛ ጉዳይ አይደለም። ሲቀጥል እንደዛ አይነት ነገሮች በጣም ከባድ ነው እና በጣም ነው የሚያሳዝነው፣ ልብ ነው የሚሰብረው። አሁን የሁላችንንም ልብ እንደዚህ የሰበረ የእሷ ልብ ደግሞ ምን ያክል እንደተሰበረ አሰቡት። ይሄ ነገር እንዳይመጣ ደግሞ ጥንቃቄ ማድረግ አለባችሁ። በተለይ በስደት ዓለም ያላችሁ በተለይ ማለት ነው ከኔ ጀምሮ በዚህ በገንዘብ ምናምን ሁኔታ ላይ በተመረከሰ ከሰው ጋር ሙንኬን ገንዘቡ ተበልቶ ሊሆን ይችላል፣ ግን ሞትንም ማስታወስ አለባችሁ። ሞት ስላለ ያው እናንተ ብትበሉም ያንን ሞትን አስታውሳችሁ ገንዘባችሁ አንድ ሄዷል አትቆራረፉ ነው ምለው። እንደገና ሲቀጥል በጣም ነው እኔ ልጅቱ የሚያሳዝነች በጣም ነው። ለምን ይቺ ልጅ በነገራችን ላይ ምንም ነገር አታውቅም። በቃ እኔ ልጅቱ ራሱ ምን እንደታያት አላውቅም እንጂ ወይ አማርኛ ትችል እንዴት ነው ተግባብታ የምትኖረውስ? እኔ የወደፊት ህይወቷ ያሰጋኛል። ለምን የሀበሻ ወንዶች ታውቃላችሁ ቅምጥል አድርገን እንኳን ሰርተን ቅምጥል አድርገን በምናውቀው ቋንቋ ራሱ ተግባብተን ማንኖር ነን። እና እሷ ደግሞ እንደው የምትናገረው ንግግር ራሱ በጣም ነው እኔ የሚገርመኝ። በቃ ዘላ ያልሆነ ቦታ ላይ ነው የምትናገረው። ዘላ ያልሆነ አማርኛ በደንብ አትችልም። እውነት ለመናገር እኔ እንጃ ብቻ ከባድ ነው። ግን እኔ ምንም ማለት አልችልም ለሚሆነው ነገር እና አብረን ብናይ ነው የሚሻለው እና ምንም ማለት አልችልም። ግን ያው በጣም ከባድ ነው እናትን ማጣት፣ በዛ ላይ ተጣልተው ተዘጋግተው ከባድ ነው። እንደ ቀልድ ማለት ነው እንደ ቀልድ በሶሻል ሚዲያ ላይ ተሰጣተው በሶሻል ሚዲያ ላይ ተሰዳድበው እንደዚህ ሞተችልሽ ሲባል በጣም ከባድ ነው መርዶው ራሱ። እኔ እንጃ። እንደገና ሲቀጥል የኛ ሰው እንደዚህ አቃጥለው ገደሏት ምናምን፣ እሱ ፈጣሪ ነው የሚያውቀው። አላህ በቃ ይችን ቀን ማለፍ አትችልም ሴትዮዋ። መሆና ትቃጠላለች። አቃጥላቸውን አንዳንዴ ደግሞ እኔ በጣም ግርም የሚሉኝ በማያገባቸው ፉላቸውን ለመለቃቀም እያሉ የሚናገሩት ነገር በጣም ከባድ ነው። አዎ ልጅቱ አልሰማም ብላ እምቢየው ብላ ሻፈሬ ብላ ሄዳለች። በቃ እየፈለገችውን መርጣ ሄዳለች አይደለ? ማውራት አያስፈልግም፣ ጸጥ ማለት ነው። ጸጥ በቃ ጸጥ ማለት እንዴ! እንደዚህ ነበር። እሷ እኮ ይቺ ልጅ እዛም ልጅ ጋር ሄዳ ባትገናኝም እኮ ሴትዮዋ ከዚህ ቀን አታልፍም። ይሄ
አላህ የቀደረው ነው፣ አላህ የጻፈላት ነው። ስለዚህ እናንተ ዝም ብላችሁ በማታውቁት ምናምን ገና ለፎሎ ብላችሁ በቃ ኢዞኬ ነገሩ የቲክቶክ ሰፈር የሶሻል ሚዲያ ሰፈር 2 ቀን ይወራል ይረሳል፣ ሌላ አጀንዳ ይመጣል፣ እዛ ላይ ቁጭ ትላላችሁ። ለእናንተ ማን ያስባል? ለእናንተ የሚያስብ ነገር የለም። እና አሁን ለለለለለ ብላችሁ ሁላችሁም ኮይናችሁን ለቃቅማችሁ አርፋችሁ ቁጭ ስለምትሉ ለእናንተ ምንም የሚያሰጋ ነገር የለውም። ግን ልጅቱ ተጎዳች። በቃ በዚህ ላይ እርግዝና ምን እንደሆነ ታጠገቧ ሰው ያስፈልጋታል። በአሁኑ ሰዓት በጣም ሰው በሚያስፈልግባት ሰዓት እሱ ራሱ አሽቀንጥሮ ነው የወረወራት ማለት ነው። እኔ እንጃ ሳስበው ይከብደኛል። ልጅቱ የገባችበት ጣጣ ውስጥ ከባድ ነው። ግን ልጅቱ ጎበዝና ጀግና ልጅ ከሆነች ራሷን ማጣት አያቅታትም። ባለችበት ሁኔታ ምን ወደዛ ወደዚህ ከመመላለስ ባለችበት ሀገር ላይ ሰርታ ህይወቷን ብትቀይር ያው ኑሮ አያሸንፋትም አይከብዳትም ብዬ አስባለሁ። ግን እኔ እንጃ ብቻ በጣም ከባድ ነው። አርግዛ እንኳን እንደዛ እየሆነች እንግዲህ ማርገዝ አርግዛቸው የምታውቁ ሰዎች ነው የምታውቁት እንጂ ዝም ብሎ እርጉዝና ቀላል ነው። እርጉዝ ማለት 3 ቃላቶች ናቸው። እነ 9 ወር ሲመጣ ምናምን ያለው ስሜትና ያለው ነገር በጣም ከባድ ነው። እንኳን ተጎናችሁ ሰው አታችሁ አይደለም ከጎናችሁ ራሱ ሰው ኑሮ በጣም ከባድ ነገር ነው። ግን ሁሉም ነገር ደግሞ አላህ ቀለል ያደርግላት። እኔ ሌላ ምንም አልልም። ይችሌ ሳታስበው ነው ንክርክር ያለችው፣ በቃ ዝፍቅብቅ ያለችው። ምንም ፍቅር ቢያታልላችሁ ትምህርቷን እንኳን መጨረስ አለባት። ቢያንስ ሻይ ቤት እየሰራች እንደዛ አይነት ነገር ባታደርግ ደስ ይላል። እውነት ለመናገር የሶሻል ሚዲያ አንበሳ ተማምኖ ማለት ነው እንዴ! ምንም ስራ እኮ የላቸውም። እሱ ተማሪ እሷ ተማሪ፣ ከዛ ጌም አንበሳ ውድ ነው አሁን። የሚገርማቸው ነገር አንበሳ ደግሞ በጣም ውድ ኗል። እና እኔ እንደው ከባድ ነው እውነት ለመናገር እኔ እንደው ምንም ማለት አልችልም። ብቻ አላህዬ በቃ ይርዳቸው፣ እንደው ፈጣሪያቸው ይርዳቸው እንጂ ልጆቹ የሆነ የውሃ የቃቃ ጨዋታ ነው የተጫወቱት። መሆን በሌለበት ሰዓት ውስጥ ነው ሁሉም ነገር ያደረጉት ማለት ነው። አንዳንድ ጊዜ ስሜትን ማሸነፍ ጥሩ ነገር ነው። እሷም ደግሞ ወደድኩ ብላ አሽቃበጠች። መጀመሪያ ሄደች፣ ተገናኘች። ከዛ ደግሞ ቀጥላ ሄደች፣ አረገዜ። ከዛ ቀጥላ ደግሞ መጣ፣ እርግዛ መጣ። ይሄ ምንም ቁም ነገር የለውም እውነት ለመናገር እንዲህ እና እንግዲህ እሱ ሰጥቷታል። እሱ እንደሰጣት እሱ ደግሞ ሁሉን ነገር ቀለል ያድርግላት። እና እንግዲህ የኛ አሽቃባጮች ምናምኖች ማለት ነው ያው አሽቃበጣችሁም አላሽቃበጣችሁም ፈጣሪ ያለው ነው እና የሚሆነው። ያው ደስ የሚለው ነገር ልጅቱ ደግሞ አንዳንድ ጊዜ አማርኛ በደንብ ስለማችል ጉዷን አታውቅም ማለት ነው። እዚህ ጋ ደግሞ አማርኛ በደንብ ስለማታነብ ጉዷን አታውቅም እንጂ የእኛ ሰው ቡዳ ነው። እውነት ለመናገር እሷን ማጽናናት ነው ይብስ ማቃጠል ነው ያለባችሁ። እንዲህ አቃጥላ ደፋቻት፣ ሞተችላት፣ ተገላገለች። ወንድ ተከተላ ስትሄድ ወንድ ጅራት ተከተላ ምናምን እዛ ሄዳ ምናምን ስትል አይ ልጅቱ ከፍቷታል። እውነት ለመናገር ሰሞኑን ጥሩ ስሜት አይሰማትም ነበር ማለት ነው። በተለይ ይሄ አሁነኛው እርጉዝ ነኝ ካለች ወዲህ ማለት ነው ጥሩ ስሜት እየተሰማት አይደለም። ፊቷ ራሱ ይለያል። ባለፈው ራሱ በሞክ እያለች ነበር እና ጥሩ ስሜት አልተሰማትም። ያው እንግዲህ ፈጣሪ የኛ የሆነ ነገር ሲያመጣብን በሰውነታችንም ይነግረናል፣ የሆነ አረካታችንም ያስታውቃልና ድንብሽ ብዥ ይልብናልና ልጅቱ ተደናብራለች። ገባችሁ? ግን ለሰው ክፉ አትሰቡ እናንተ ተንኮለኞች ማለት ነው። የሰው ውድቀት የሰው ሞት የምትመኙ ሰው አይደላችሁም፣ አውሬ እባቦች ናቸው እንጂ ማለት ነው። እቺ ልጅ ህፃን ልጅ ናት። በነገራችን ላይ እድሜዋም እንደምናውቀው ህፃን ናትና ያው ፍቅር አታውቅም። ታልበሰሉ ከባድ ነው እና ሄዳ ተዘፈቀችበት። ግን እንደኔ ሁሉን ነገር ቅልልል ሊያርግላት። ሌላ ምለው ነገር የለኝም። ጥንቃቄ አድርጉ ማለት ነው። ያው እኔ የምለው እዝጋ በስደት የምትኖሩ እህት ወንድሞች፣ እንዲሁም ጓደኞች ያው መከፋት በሁላችንም ቤት ክፋት አለ። ሁላችንም መቼም ቤተሰብ ያለን ነገር ቀምሰነዋልና ያው በጣምም እንዳትሸወዱ ከቤተሰብ አትራቁ ስላችሁ ነው። በሌላ ቪዲዮ እስከምንገናኝ እንግዲህ ደህና ሁኑ። ባይ ባይ።